አልኳት። እንዴት እንደዚህ ታደርጋለች በማለት እንግዲህ ቴንሲያን ጠርቶ ክፍሏን ቆልፎ ገርፏት ነበርና ሰውነቷ ሁሉ ጠባሳ ሆኖባት ስለነበረ ከሳሎን ሆና የሆነ ነገር ክሬም ነገር እየቀባች ነበር ሰውነቷን። ከዛም እንዳጋጣሚ ኤማሁስ ከኋላ ይመጣል ማለት ነው። ቴንሲያም ኤማሁስ እንደመጣ ላየችውም ነበረ። እሱም ከኋላ ሆኖ እንደዚህ ክሬም እየቀባላት ነበር። እንዳጋጣሚ ደሊላ ድንገት መጣች ማለት ነው። እኔ ይህን ማመን አልችልም፣ እንዴት ሊሆን ቻለ? እኔ አይኔ ነው ወይስ እናንተ ናችሁ እያለቻቸው ነበር። ምንድን ነው ደሊላ? ምንም ያየሹ ነገር የለም። አንቺ እንዳስብሽው አይደለም። ምን ላስብ እችላለሁ? አንቺ ጭራሽ ብለሽ ፍቅረኛዬን ለማሳሳት ከሳሎን ራቁትሽን ተቀምጥሽ እያለችው እንግዲህ ደሊላን እየተቆጣቻት ቴንሲያን እየተቆጣቻት ነበረ። ማውሱም እባክሽን ደሊላ ተረጋጊ፣ ለምንድነው እንደዚህ የምትናገሪያት? ልጅቷን እሷ እኮ ምንም አላደረገችም። ቆይ ላስረዳሽ ምትረት አንቺ ባለየ ጭራሽ ብልግናሽን አሁን እንደዚህ በአደባባይ ማሳየት ጀመርሽ። እባክሽ እሱን ተይው፣ ለብልግናው አንቺ ትቀርቢያለሽ። የምትናገሪው ነገር እያሰብሽ ተናገሪ። ጭራሽ እኔ ባለጌቷ? አዎ አንቺ ነሽ ባለጌ። እባክሽን ተረጋጊ ደሊላ ሲያትኝ፣ አንተ ዝም በል ፍቅሬ፣ ስለማታውቃት ነው። አንተ በይና በሷ መካከል መግባት የለብህም። እሷን ግን የእጇን ሰጣታለሁ። ቆይ አንተ ለምንድነው ለእሷ የምትከራከርላት? ለአንዲት መንገድ ዳር ለተገኘች ሴት ብላ እንዴት ትከራከራለህ? ስትለው ኤማሁስም እንግዲህ ቴንሲያን ስለሚወዳት ያን ነገር እየሰማ ዝም ማለት አልቻለም። አንዴ በጥፊ ደረገማት ማለት ነው ደሊላን። ምን እንዴት እንደዚህ ታደርጋለህ? አንቺን ደግሞ የእጅሽን እሰጥሻለሁ በማለት እንግዲህ ወደ አባቷ ነበር ሄደችው። ለአባቷ ሄዳ አባዬ ይኸውልህ ቴንሲያ ብላ ፍቅረኛዬን ለማሳሳት ብላ ከሳሎን ራቁቷን ተቀምጣ ከፍቅረኛዬ ጋር አገኘኋትኝ። ምን እውነትሽን ነው የምታወሪው? አዎ አባዬ እውነቴን ነው። ይችላል የእጇ ልትሰጣት ይገባል። ቆይ እናንተ ምንድን ነው የምትጠብቁት? እስክትገለይ ድረስ ነው እንዴ የምትጠብቁትኝ? እና ደግሞ አሁን ፍቅረኛዬን ልትቀማኝ ነው። ቆይ እሱ እዚህ ምን ያደርጋል? ምን ሊያደርግ መጣ? እንዲ አባዬ እሱ ምን ያደርግ? እሱ እኮ ወንድ ነው። እሷ ናት እንጂ እንደዚህ ያደረገችው። አሁን ማተኮር ያለበት ቴንሲያ ላይ ነው። እኔን አንቺ ነሽ ባለየ፣ ከዚህ ጥሩ ጊዜ እናሳልፍ ብላ በጥፊ መታ ሰደደችኝ ያለችው። እሷ ግን ውሸቷን ነው። የመታት ኤማሁስ ነው። በጥፊም አልመታቻትም። ሲጀመር እዛ የነበረችው ቴንሲያ ሳሎን የነበረችው ማንም የለም ብላ ነበረ። ግን እንዳጋጣሚ ነው ኤማሁስ የመጣው። እንግዲህ አባቷም እኔማ የእጇን ነው የምሰጣት፣ ያ ዱላ አልበቃትም ማለት ነው። እንዴት አንቺ ልጅን ትናገርሻለች? የምርሽ ነው ግን ቴንሲያ በጥፊ መታሻለች? አዎ መተኛለች አባዬ። አሁን እሷ ላይ ብቻ ነው ማተኮር ያለበት። እሱ ግን ምንም ጥፋት የለበት። ይኸውልሽ የኔ ልጅ እሱ ራሱ ያው ነው፣ ወጠጤ ነው። ነግሬሻለሁ እኮ አንቺ እንዳይከፋሽ ብዬ ነው እንጂ ልጁ ባለየ እንደሆነ እኔ ገብቶኛል ከመጀመሪያውም። ከዚህ ቤት አባረሬው ነበር። ምን ሊያደርግ መጣ ብሎ እንግዲህ አቶ ጌታቸው ወደ ሳሎን ሲሄድ ቴንሲያ ደግሞ ኤማሁስን እየተቆጣችው ነበር። ቆይ ወይኔ ጉዴ፣ ዛሬ ጉዴ ፈላ ምናምን እየተጨነቀች ነበረ። ለምን ትጨነቂያለሽ? እንዴት አልጨነቅም? ቆይ አንተ ለምንድን ነው በጥፊ የመታው? ሲጀመር እንዴት እንደዚህ ትናገርሻለች? ምንም ነገር እኮ አላደረግሻትም። ምንስ ብትናገረኝ እህቴ እኮ ናትኝ። አረ እንደዚህ አይነት እህት ክብርሽን እያዋረደችሽ እኮ ነው። እና ደግሞ ክብርሽን ማዋረድ ማንም ክብርሽን ማዋረድ አይችልም። አንቺም እኮ የራስሽ የሆነ ክብር አለሽ። ስለዚህ እንደዚህ ልትናገርሽ አይገባም በማለት እንግዲህ ኤማሁስ ለቴንሲያ ጠበቃ እየሆነላት ነበረ። እባክን አሁን ከዚህ ሂድ፣ ሌላ ችግር አትፍጠርብኝ። አይ በፍጹም አልሄድም ብሎ ተጠግቶ እስኪ እየኝ እና እኔ ላንቺ ፍቅር አለኝ ምናምን ሲላት እሷን በጥፊ መተዋለኝ ማለት ነው። እንዴት እንደዚህ ታደርጊያለሽ? እኔ እኮ ላንቺ ያለኝ ስሜት ለመግለጽ ነው። አንተ ስለምን ስሜት ምናምን ነው የምታወራው? እኔ ለራሴ ብዙ ችግር አለብኝ። ስለዚህ ከህይወት ይወጣልኝ ነው ያለችው። አቶ ጌታቸውም እንግዲህ በመሀል መጣ። አንቺ ባለጌ ወራዳ፣ እንዴት ልጅን በጥፊ ትመቻታለሽ? እንዴት እጆሽን ታነሽባታለሽ ድጋሚ ሲላት፣ ተረጋጋ፣ እሱ አይደለችው የመታቻትኝ። አረ ጭራሽ አንተ ጠበቃ ልትሆንልኝ ትፈልጋለህ? ለነገሩ አንተ ምን ታረግ? በእሷ ምክንያት ነው አንተ ራሱ ጭንቅላት ላይ ፊት ካላልኩ የምትለው። አንተ አይደለህም ጥፋተኛው፣ እሷ ናት ብሎ አንድ የሄዶ በጥፊ ሊመታ ሲል ማለት ነው። ኤማሁስም የአቶ ጌታቸውን እጁን ንቅ አደረገና እሷ ምንም አላደረገችም። ገባህ? እንደውም ደሊናት የማይሆን ነገር ስትናገር የነበረው ምን ማለት ነው? ልጅ ናት፣ ያንተ ልጅ ናት ባለየ እያልከኝ ነው? ያው እንደዛ ማለት ባልችልም ግን እውነታው ያ ነው። የምትናገረውን ነገር ራሱ አታውቅም። በጣም ብልግና ነው የምትናገረው ብሎ እንዴት ልጅ እንደዚህ ትናገራታለህ ብሎ አቶ ጌታ እንግዲህ እውነታው ይሄ ነው። የእሱ ልጅ ናት እሷን ስትናገራት የነበረው። ሲጀመር ቴንሲያ ምንም ጥፋት የለባትም። ሲቀጥል እሷ ባላደረገችው ነገር ለምን ትጠይቃለች? በጥፊ የመታዋት ደግሞ እኔ ነኝ። ምን ጭራሽ ከቤት ሰተት ብለ መግባት ሳይቀር ልጅን እንደምታዋት በክብር እየነገርከኝ ነው?
የማይሆን ነገር ስትናገር አደረግኩትኝ ግን እሷ ምንም አላደረገችም ቢለው አይ ብሎ ነይ ቶሎ ልክሽን ነው ማሳየሽ ብሎ በጥፊ ሊመታት ሲል ድጋሜ እጁን ይዞታል። አረ እንደዚህ ነው፣ እንደዛ ከሆነ አሳያለሁ ይህን ነገር እኔ እያለሁ እሷ ምንም ነገር ማድረግ አትችልም። ጭራሽ አሁንም ለእሷ ጠበቃ የሆንክላት ነው። ተመልሼ ስመጣ ይሄንን ቃል ትደግመዋለህ ብሎ እንግዲህ አቶ ጌታቸው ወደ ክፍሉ በመሄድ ሽጉጥ ለማውጣት ነበር የሄደው። ሲሄድ የቴንሲያ እናት ነበረች። ምንድን ነው ጌታቸው ምን ሆነ ነው ስትለው ዞር በይልኝ ከመንገዴ ናለትኝ። ቆይ አንተ ሰውዬ ምን ሆነ እንደዚህ የምትሆነው? ጭራሽ መከባበር ምናምን የለም እኮ በስተርጅና ምንድነው እንደዚህ የሚያደርግህ? ማን ያረጀው? ያረጀ ሶስ አንቺ ነሽ። እኔ ሳላረጀውም ገና እና እኔ እኮ ያረጀሁት ቤቴን ስል ነው። ባረጅስ እንዴት እንደዚህ ታደርጋለህ? ቢያንስ መከባበር አለብን። ይኸውልሽ እኔ እና አንቺ አብረን ያለነው በዚህ እድሜያቸው ተፋቱ ላለመባል ነው እንጂ ከእንዳንቺ አይነት አሮጌ ጋር መሆን ፈልጌ አይደለም እያለ እንግዲህ አቶ ጌታቸውን ባለቤቱን እያንቋሸሻት ነበረ። እውነት ለመናገር አቶ ጌታቸው በጣም ነው የሚያናድድ። በዛ ላይ በጣም ባለየ ሰውዬ ናቸው። ምክንያቱም ቴንሲያ እንደ አባቷ ነው የምታየው፣ እሱ ግን በሌላ መልክ ነው የሚያየት ማለት ነው። ይህን ነገር ደግሞ ለማንም አልተነገረችም። እሷ አሁንም ድረስ አባቴ እያለች ነው የምትጠራው። አሁን ቆይ ምን ልታደርግ ነው? ሽጉጥ ለምንድን ነው የምታወጣው ስትለው ያችን ባለየ ልጅን ግንባሯን ብዬ ሊገላት ነው። ምን ይሄ ሽጉጥ ለቴንሲያ ነው? አዎ ለቴንሲያ ነው። ግንባሯን ብዬ ገላግላታለሁ። ቆይ እሷ ምን አደረገች? ልኑር ባለች ምን አድርጌ ነው የምትሏት? እጅ ምስኪን ልጅ። አይ ልጅን ማለት ገላት አትችልም። እኔን ገለ በእኔ ላይ ተረማምደ ነው እሷን መግደል የምትችለው። ኧረ እባክሽ አንቺን እያስፈቀድኩሽ አይደለም፣ ወደዛ ውጪ የሆንሽ ጡርጡሽ አሮጊት ብሎ ገፍትሯት ነው የሄደው ማለት ነው። ኤማውስ ደግሞ በይ በቃ ከኔ ጋር እንሂድ እባክሽን እንጥፋ እያለት ነበር። ቆይ አንተ ምን አይነት እብደት ነው? እንዴት ነው የምንጠፋው? እባክህ ራስን ችግር ውስጥ አትክተት፣ ለራስህ ሂድ። እኔ አልሄድም። አይ እኔማ እዚህ ትችሽ አልሄድም። ስለዚህ አንተ አሁን እያደረግከው ነገር ልክ አይደለም። እኔ ላንቺ ብዬ የማደርገው ነገር በሙሉ ለእኔ ልክ ነው። ላንቺ ከእንግዲህ በኋላ የምከፍለው ዋጋ ላንቺ ብዬ ነው ብሎ እንግዲህ አቶ ጌታቸው ሽጉጡን ይዞ ወደ እነ ኤማውስ መጥቶ ነበረ። በላዳ አስቀድም ያልከውን ቃል አሁን ድገመው ብሎ ሽጉጡን ይዞ ሲመጣ እሱ ቴንሲያ ወደ ኋላ አልጎ እሱ ፊት ለፊት ነው የሆነው ማለት ነው። አቶ ጌታቸውም አሁን ነይ ውጭ እገልሻለሁ እያለ እንትን ሲል ኤማውስም እንግዲህ ገፍትሮ ሽጉጡን ለመቀማት ሞክሮ ነበር። ግን አቶ ጌታቸውን ገፍትሮ ቴንሲያን ይዞ ሂዷል ማለት ነው። እናንተ ወራዶች አለቃችሁም ብሎ አቶ ጌታቸውም እየተከተላቸው ነበረ። ኤማውስ እባክህን ሄድ በቃ እኔ ብሮጥስ የት ሄዳለሁ? መሄጃ የለኝም እኮ እንዴ። ለምን አሁን አብረን እንሄዳለን ከኔ ጋር። ስለዚህ እሱ እስኪገልሽ ድረስ መጠበቅ የለብሽም፣ እንደዛ መሆን የለበትም፣ ከኔ ጋር ትሄጃለሽ ብሎ እየሮጡ ነበረ። አሁን አንተ ሌላ ችግር ውስጥ ነው እያስገባኝ ያለው። ቆይ አሁን ሩጬ የት እደርሳለሁ? መሄጃ እኮ የለኝም። እንደሱ አትበይ። ከዚህ በኋላ ከወጣን በኋላ እናስባለን። ሰውነትሽ እንደዚህ የደበደበች ሰውዬ ፊት ለፊትማ ቢያገኝሽ ይገልሻል። ስለዚህ እንዲገልሽ ደግሞ እኔ አልፈቅድም በማለት ኤማውስ ይዟት ሄዶ ነበረ። አቶ ጌታቸውም ከኋላ እየተከተላቸው ነበረ። የሆነ ቦታ ተደብቀው እሱ ደግሞ እናንተ ወራዶች አልለቃችሁም፣ የትም ብትገቢ አልለቅሽም እያለ እየተናገራት፣ እሷ ደግሞ እየሰማችው ነበረ። ወይኔ ጉዴ በቃ የት ነው የሚሄደው? እባክሽ ምንም አትሆኝም። እኔ ከእንግዲህ በኋላ ከጎንሽ ነው ያለሁትኝ። እኔ ያለው አንቺ ማንም መንከት አይችልም። ኤማውስ እባክህን ሌላ ችግር ውስጥ እየገባ ነው፣ ራስን ችግር ውስጥ እያስገባ ነው። አባዬን አታውቀውም። የሆነ ነገር ማድረግ ከፈለገ አይመለስም። ችግር አይግባሽ፣ እኔ ወደ ቤት ይዤ እሄዳለሁ። እንዴ እንዴት ነው ወደ አንተ ቤተሰቦች የሚሄደው? ወደ አንተ ቤተሰቦች ማካሄድ ልክ እንደ ባለጌ ሴት ነው የምታይ። ባለጌ ሴት እንኳ አይደለሽም፣ ያው እንደዛ ነው የሚታሰበው። ግን ባለጌ ሴት ሌላ ናት። ወንድ ልጅን ተከትላ የሄደች ሴት ባለጌ ነው የምትባለው። ባለጌ ባልሆንም እንደዛ ይሉኛል። ስለዚህ አንተን ተከትዬ መሄድ አልችልም። አንተ ደግሞ የደሊላ ፍቅረኛ እንደሆንክ ይታወቃል። አንተን ተከትዬ ብሄድ ሌላ ነገር ያስባሉ። በቃ እንደዛ ከሆነ ችግር የለውም፣ እኔ ቤት እከራይልሻለሁ። እንደዛ አያስፈልግም ኤማውስ፣ ወደ ቤት የሚመለስ አለብኝ። አንተ ለራስህ ወደ ቤት ሂድ። ሌላ ችግር ውስጥ እየገባ ነው፣ ራስን ችግር ውስጥ አታስገባ ብትለው ሊሰማት አልቻለም። ትቼሽ አልሄድም ብሎ አንድ ላይ ተቀምጠው ነበረ። አቶ ጌታቸውን ፍለጋውን እንደቀጠለ ነው። በዚህ በኩል ደግሞ የደሊላ እናት ራሷን ስታለች ማለት ነው። ደሊላ እናቷ ራሷን ስታገኛት እማዬ ምን ሆነች ነው ብላ ደንግጣ እያየቻት ነበር። እንግዲህ የሆነው በእሷ ምክንያት ነው። ምክንያቱም ለአባቷ ሄዳ ውሸት ተናገረች። ከዛ አባቷ ደግሞ እናቷን ገፍትሯት ሄደ ማለት ነው። ወይኔ አባዬ የት ነው ያለው ብላ ስትፈልገው አባዬ እባክህን እናቴ ራሷን ስታለች። እንዴ እኔ ልጅ ለዛ ነው እንደዚህ የምትሆኙ? አዎ አባዬ ታማለች እኮ ነው የምልህ። ምንም አትደንግጬ። እናንተ ግን የት ሄደው ቆይቶ ነው?
እኔ ማያችን የማትረባት ቴንሲያ እያሯሯጥኳት ነበረ፣ ግን ልይዛት አልቻልኩም። ቆይ ኤማውስ ከእሷ ጋር አለ እንዴ ኮበለለችው? አየ ሊሆን አይችልም። ሆኗን የኔ ልጅ፣ እኔ ከመጀመሪያው ነገሮች ነበረ ልጁ በጣም ባለየ ነው ብዬሻለሁ። ግን የትም አይገቡም፣ አልለቃቸውም። እንዴ አባዬ እንዴት እንደዚህ ሊሆን ይችላል? ኤማውስ እኔ ላይ ይሄን ነገር ማድረግ አይችልም። አድርጎታል የልጅ እሱ ሲጀመር አይሆንሽም፣ ግን እሷን ከየትም ገብቼ አመጣታለሁ ብሎ አቶ ጌታቸው እየነገራት ነበረ። ለሌላ እንግዲህ ከአባቷ ጋር ወደ ቤቷ ተመልሳለች። አሁን ተንሲያ እንዴት ወደ ቤት መመለስ እንዳለብን እናስብ። በቃ እናትሽ ሞታለች ብለን እንድትመለስ እናድርጋት ብለው ማለት ነው። ግን እናትቷ አለች፣ ግን እስካሁን ድረስ ከተኛችበት አልነቃችም ማለት ነው። ራሷን እንደሳተች ነው ያለችው። ስለዚህ አሁን ደውላ ተንሲያ እማዬ ሞታለች ካልኳት ትመጣለች ብላ ለኤማውስ ደውላለች ነበረ። እንዴት እንደዚህ ታደርጋለህ? እንዲህ ከዛች ከማትረባ ጋር ትጠፋለህ? ብላ ኤማውስን እየወቀሰችው ነበረ። ተንሲያ አሁን ካንተ ጋር ናት ስትለው፣ አዎ ከኔ ጋር ናት። አሁን ስልኩን ስጣት፣ ማውራት የምፈልገው ነገር አለ። ይኸውልሽ በአንቺ ምክንያት እማዬ ሞታለች። ምን እማዬ ሞታለች ብላ እንግዲህ ወደው እሷ ምስኪን ስለሆነች ስልኩን ጥላው ነው የሄደችው። ኤማውስም ተከትሏት ነው ምን ሆንች ብሎ ተከትሏት ነው የሄደው። በቃ አሁን ትመጣለች ብለው ልክ በሩን ስትቆረቁር ከፈቱላትኝ። እማዬ እማዬ ብላ ስትሄድ ከኋላ አቶ ጌታቸው በሽጉጥ ሊመታት እያለ ነው እንግዲህ። ኤማውስም ተከትሏት መጥቷን እንግዲህ ኤማውስ እንደሚከላከላት ተስፋ እናደርጋለን። የአቶ ጌታቸው ተንኮል እንደማይሳካ ማለት ነው። ኤማውስ አብሬሽ እሞታለሁ ከአንቺ ጋር ለአንቺ ስል ምንም ነገር አደርጋለሁ ብሎ እንትን ሲሆን ለዛም ነው ተከትሏት የመጣው። እነሷ ስለሞቶች ሳይሆን ከቤት እንድትመጣና ሊገሏት እንደፈለጉ ነው ማለት ነው። እኔ እሷን እገላታለሁ፣ ከዛ አንቺ ደግሞ እንደፈለግሽ ማድረግ ትችያለሽ፣ ዛሬም አለቃትም ብሎ አቶ ጌታቸው በእሷ ላይ ግፍ ለመፈጸም እንግዲህ እሷን የምታልሽ እያለው እንግዲህ ቴንሲያን በጣም ነው የሚያሰቃየት ማለት ነው። አቶ ጌታቸው ሴት ልጅ እያለችው በሴት ልጅ ላይ እንደዚህ መጨከን ከባድ ነው። ምክንያቱም እኔም ሴት ልጅ አለች፣ ስለዚህ ነገር ምን ላይ እንደምትወድቅ አላቅም ብሎ እንደውም ቴንሲያንን መንከባከብ ሲገባው ጭራሽ አንቺ ከጎዳና እያነሳዎች ነሽ እያለ በጣም ጫና እያደረገባት ነው። እና ግን አሁን ላይ ኤማውስን የመሰለ አፍቃሪ አግኝታለች ማለት ነው። በእውነት ኤማውስ እኔ እንዳንተ ማለት ተፈላጊነት የሚሰማኝ ያደረገ ሲሆን ለመጀመሪያው ሰው አንተ ነህ እያለችው ነበር በውስጧ። እንግዲህ ኤማውስ ተከትሏት መጥቷን እሱ ደግሞ እንደሚያድናት ተስፋ እናደርጋለን ማለት ነው። ቴንሲያ በክፍል 3 ይህንን ይመስላል። በክፍል 4 እስከምንገናኝ ሰንብቱ።